እና ከእኔ ጋር ያላት ችግር ምን እንደሆነ እኔ ግራ ነው የገባኝ። እኔ እዚህ ደረጃ ድረስ መጥቼ ይሄንን ችግራችንን እንፍታና አንድ ላይ እንሁን ባልኩኝ እንደዚህ አይነት ነገር ይደርሳል ብዬ አልገመትኩም ነበር። ሲጀመር እሷ ለኔ የሆነ ጥላቻ ስላላት ነው እንጂ እንደዚህ አይነት ነገር አታደርግም። የምር እውነቴን ነው። ስልክ ይሄ ንቀት ነው። እግዚአብሔርን በጣም ትንቃለች ሰው። ይሄ ነው ትልቁ ችግሯ የእሷ። ሰው ትንቃለች። ሰላም ሰላም ውድ የዩቲዩብ ፋሚሊዎች እንዴት ናችሁ? እኔ ያለው እግዚአብሔር የተመሰገነ ይሁን። ያው ባለፈው የተፈጠረውን ነገር ሸር አድርጌያችሁ ነበረ። እናንተም ኮሜንታችሁን አስተያየታችሁን ጽፋችሁልኛል። አንዳንዳችሁ ደግሞ በስልክ ደውላችሁ የነበራችሁን አስተያየት ሰጥታችሁኛል እና ዛሬ ይህንን አስተያየታችሁን ከግብ ለማድረስ ካሜራ ደቅኜ መጥቻለሁ ማለት ነው። እንደውልላትና አብረን የምትለን እንሰማለን። ግን የኔም ጥፋት አለ። በመሃላችን እንደዚህ አይነት ክፍተት እንዲፈጠር ራሱ ማድረጌ አንድ የኔ ትልቅ ክፍተት ነው ብዬ አስባለሁ። የተጣላንበት ዋነኛ ምክንያት ስልክ ሲደወልልኝ እኔ ደውላልኝ ነበርና እንደ አጋጣሚ እኔ ቢሮ ነበርኩኝ። ስደውልኝና ማንሳት እያለብኝ እኔ ስልኩን ባለማንሳቴ ሌላ ሰው በማንሳቱ ያነሳችው ደግሞ ሴት በመሆኗ ነው በዚህ አጋጣሚ ነው የተጣላነውና ከአንድም ሁለት ሶስቴ ደውዬላት ይቅርታ ምናምን ነገር ጠይቂያት ነበር። ግን አልሰማም። እንደዚህ አይነት ነገር ድሮም እንደዚህ አይነት ግንኙነት ነበረ። እንደዚህ አይነት ግንኙነት ስላለ ነው አንተ ሁሉ ነገር ስላለህ በቃ የተሻለ ደረጃ ላይ ስለሆንክ ነው እንደዚህ አይነት ነገር እንትን የተፈጠረ እንጂ አንተ እንደዚህ ባታረግ ኑሮ እንደዚህ አታረግም ራስህ ነው የምታነሳው ምናምን ብላ የሆነ ጓገጭ አለች። አዎ እንግዲህ ይፈጠራል እንደዚህ አይነት ነገር በመሃላችን እንደዚህ አይነት ክፍተት ስለነበረ ነው መራራቅም የተፈጠረ። ችግሩ የተፈጠረው ፋሚሊ ያው በሚስ አንደርስታንዲንግ ነው። እሷም ነገሩን ስላልተረዳችው ነው እንጂ በፍቅረኞች መሃል ሶስተኛ ወገን ሲገባ ሰው ጣልቃ ሲገባ ያው ታውቁታላችሁ ምን እንደሚፈጠር እና ያው በሚስ አንደርስታንዲንግ ስለተረዳችው ይመስለኛል እንጂ እሷም እንደዚህ አይነት ሴት ሆና አይደለም። ያው ነገሮችን ለማስረዳት በጊዜው ሞክሬ ነበር ግን አልተሳካልኝም። ያው እሷም የነበረችበት የምትሰጠኝ ምላሽ የሆነ አለመግባባት ውስጥ ከተተንና ያው በመሃልም እልክ ተያያዝንና በዛ መሃል ክፍተቶች ተፈጠሩ። ይሄ መራራቅ መጣ ማለት ነው። እና ፋሚሊ እናንተ እንደሰጣችሁኝ ኮሜንት እደውልላትና ምን እንደምትለና እና ይቅርታ ብታደርግልኝና አብረን ብንቀጥል ደስ ይለኛል። ያው ደውዬላት አብረን የምትለንን እንሰማለን። እንግዲህ አሪፍ ምላሽ እጠብቃለሁ ከእሷ። ያው እንግዲህ አብረን ደውለንላት ይቅርታ እንጠይቃታለን ማለት ነው። ይሄን ግንኙነት ለማደስ ያው ትንሽ ነገር ፈልጌ ነበር ከእናንተ ያው ይሄንን ነገር ስላጋራችሁኝ በጣም አመሰግናለሁ። አብረን እንደውልላታለን። ያው እንግዲህ ፋሚሊ እኔም ናፍቃኛለች ድምጿን ብሰማ ደስ ይለኛል። በዚህ አጋጣሚ እንደውልላትና ምን እንደምትልና አብረን እንሰማለን ማለት ነው። ያው በመሃላችን ይሄን ያህል ርቀት ነበረ። እኔም ይሄን ያህል ርቀት ይፈጠራል ብዬ አልገመትኩም ነበር። እስቲ የምትለንን አብረን እንሰማለን። ያው ፈጣሪ ይርዳና ነው እንግዲህ ይሄን ግንኙነት ፋሚሊ ያው እንደውልላታለን። ከእናንተ ጋር በመሆን ደውለንላት ምን እንደምን ስለምንሰማ ግን ይኸው ይቅርታ እጠይቃታለሁ። ቢላፋ ምን እንደሆነና መሃላችን ላይ ያለውን ክፍተት ጋፕ ለማጠብ እሞክራለሁ ማለት ነው። ያው እንግዲህ አንዳችን ተሸናፊ መሆን አለብን የግድ አንዳችን እሳት ስንሆን አንዳችን ውሃ መሆን አለብን የግድ ለዛ እንደውልላታለን አብረን ማለት ነው። ለውድ ላይ እየጠራ ነው። ፋሚሊ ያው ስልክ እየተነሳ አይደለም። እስቲ ሁለተኛ እንሞክርላታለን። ስልክ እያነሳች አይደለም።
ያው ስራም ልትሆን ትችላለች አይታወቅም። እንግዲህ አሁን ሰዓቱ ደግሞ ወደ ዘዴ ሄዷል። ከስራ የምትወጣበት ሰዓት ነው። እስኪ እንደውልላታለን ሁለት ሞክርላታለሁ። Steerage. ፋሚሊ ስልክ እያነሳች አይደለም። ምን እንዳስቀየምኳት አላወቅኩም። ያው በመሃላችን ብዙ ክፍተት ነበረ፣ ግን እንደዚህ ይሆናል ብዬ አላሰብኩም ነበረ። የእውነት የምሬን ነው። እንደዚህ ውስጥ እንገባለን ብዬ አላሰብኩም ነበረ። ነገሩ ትንሽ ከባድ ይመስለኛል ማለት ነው። ይሄን ያህል ከብዳል ብዬ አላሰብኩም ነበር። ስልክ ስለሌላት ከአንዴም ሁለቴ ሞክሬላታለሁ፣ ስልክ አታነሳም። ምናልባት እስቲ ለሶስተኛ ጊዜ ከእናንተ ፊት አንዴ ልደውልላትና እንግዲህ እስቲ አብረው የሚፈጠሩ የሚሄዱ ማለት ነው። ያው ቤተሰብ እንግዲህ ሶስተኛ ጊዜ ደውዬላት አታነሳም። የኔን ስልክ ራሱ ብሎክ አድርገዋለች። የምር ያው በሌላ ሰው ስልክ ነው የምደውልላት። የኔን ስልክ ብሎክ አድርገው በሌላ ሰው ስልክ ጭራሽ ደግሞ አንዳንድ ቀን ደግሞ ስደውልላት ከእናንተ ውጭ ሆኜ ራሱ ከካሜራ ውጭ ሆኜ ራሱ ስደውልላት ስልክ እያነሳች አይደለም፣ በሌላ ሰው ስልክ ነው የምታስነሳው። እና ከእኔ ጋር ያላት ችግር ምን እንደሆነ እኔ ግራ ነው የገባኝ። እኔ እዚህ ደረጃ ድረስ መጥቼ ይህንን ችግራችንን እንፍታና አንድ ላይ እንሁን ባልኩኝ እንደዚህ አይነት ነገር ይደርሳል ብዬ አልገመትኩም ነበር። ሲጀመር እሷ ለእኔ የሆነ ጥላቻ ስላላት ነው እንጂ እንደዚህ አይነት ነገር አታረግም። የምር እውነቴን ነው። ስልክ ይሄ ንቀት ነው። እግዚአብሔር በጣም ትንቃለች ሰው። ይሄ ነው ትልቁ ችግሯ የእሷ። ሰው ትንቃለች። ስልክ አለማንሳት ምን የሚሉት ነው? እስቲ ከአንዴም ሁለት ሶስቴ ደወልኩኝ። እርግጠኛ ነኝ ይሄ ቪዲዮ ደርሷታል። የባለፈው ቪዲዮ ደርሷታል። ሸር እንዳረጋችሁላት አውቃለሁ። እንደደረሳትም እንዳየችው አውቃለሁ። ይሄን እያወቀች እንደዚህ አይነት ነገር ማረጓ እንትን አላትም፣ አለቃትም። ሲጀመር በቢሮ ስልክም በሌላ ስልክም ደውዬ የሆነ ነገር እንትን እንድታረግ አረጋታለሁ። ሲጀመር የምር በሰው ህይወት እንደዚህ መቀለድ ጥሩ አይደለም። በጣም ተናድጃለሁ። ቤተሰብ ምን ለማድረግ እንዳለብኝ ራሱ አላውቅም። የምር በጣም ግራ ገብቶኛል። በቃ ያላችሁኝ አማራጭ እናንተ ናችሁ። እንግዲህ በሌላ ሰውም ለማግኘት እሞክራለሁ። በእኔ ስልክም በጓደኞቼ ስልክ እያነሳች አይደለም። የምር እውነቴን ነው። በጣም አናደኛለች እግዚአብሔር። ስለዚህ በቃ ያለኝ አማራጭ በቃ በሰውም ቢሆን ፈልጌ አገኘታለሁ። በቢሮ ስልክም ቢሆን ደውዬ ለማግኘት እሞክራለሁ። ያው ቀጣይ ፋሚሊ ምን ማድረግ እንዳለብኝ ኮሜንት ላይ ጻፉልኝ። ያው በቀጣይ ቪዲዮ በሰውም ፈልገን ወይ ደግሞ በእንትን ለማግኘት እንሞክራለን። ሸር እያደረጋችሁ አድርሱላት ይሄን ቪዲዮ።